ተዘጋጅቼ የመጣሁት እና እኔ ምንም ጥቅም ኖሮኝ አይደለም። ግን ይሄ ለእስልምና ያላችሁ ውዴታ ራሱ ሰዎችን ወደዚህ ሃይማኖት ለመጥራት በቃ የሆነ ፍቅሩ አለ አይደለ? ያስገድዳቸዋል። እና እንትን ይመስሏል አንዳንድ ሰው እኔ በማስለሜ እስልምናን አልጨምርም በፍጹም ማለት ነው። የሆነ ሰው እኔ እስልምና ላይ መጥቼ የጨመርኩት ነገር የለም። እስልምና የቁጥር ብዛት የለው። እኔ ክርስቲያንም ብሆን ክርስትናም የቁጥር ብዛት የለበትም። ማንም ሰው ቢሰልም ለራሱ ነው። ማንም ሰው ክርስቲያን ቢሆንም ለራሱ ነው። ሰው ባመነው ነገር የሚመነደውም ራሱ ነው፣ የሚቀጣውም ራሱ ነው። ማንም የኔን ቅጣት የሚቀጣልኝ የለም። ማንም የኔን ምንዳና ትሩፋትም የሚመነዳልኝምም ትሩፋቱን የሚያገኝ ሰው የለም። እና ከዚህ ነገር ተገለበጠና ይሄ ንጽጽር ላይ ያለው ነገር አሁን ፉክክር ነው። ቅድም እየተናገርኩ ነው። ይሄ እውቀት አላቸው ብለን በቁንጮነት የምንላቸው ሰዎች በቃ ጥሩ እውቀት አላቸው፣ ግን የወረደ መሬት ላይ ወርደው የሚኖሩት ነገር የለም። ወይ ደግሞ ጀርባቸው በቃ ብዙ ነገር አለ ማለት ነው። ፉክክር ነው፣ በቃ ፖለቲካ ነው እንዳልከው ያደክማል። ግን ያንን ነገር ማየት አያስፈልግም ነው የምለው። በቃ አንተ ይሄ አኩሬት ያደረግከውን ነገር ይዘህ መሄድ ነው። እና ማንም ሰው ቢሰልም ለራሱ ነው። ማንም ክርስቲያን ቢሆን ለራሱ ነው። ማንም ሴጣንም ቢያመልክም ለራሱ ለማንም ብሎ አይደለም። እና አሁን አንዳንድ ጊዜ አንዳንድ ሰለምቴዎች ይመጡና በቃ እኔ ልከፍር ነው ምናምን ይሏል። እና ምን ጥያቄ ሊስትላ ጥያቄ ራሱ የላችሁ። እና ለእኔ ብላ የምትሰልም ታስመስሏለች። ለእኔ ብሎ የሰለመ ያስመስሉታል፣ ያስፈራሩኛል። እኔ ልከፍር እኮ ነው ምናምን እያሉ ማለት ነው። አይዱ ማይንድ ለእኔ ብሎ ማንም የሰለመ የለም። ለእኔ ብሎ ማንም የከፈር የለም። የከፈረም ለራሱ ነው፣ የሰልምም ለራሱ ነው። ሰው ከሞተ በኋላ ወላሂ ነው የምላችሁ፣ ከዚህ በፊት ተናግሬያለሁ። ወላሂ ሰው ከሞተ በኋላ የት እንደሚሄድ እርግጠኛ መሆን አለበት። ቢያንስ ማለት ነው የምትሄዱበት ቦታ ምን እንደሆነ እርግጠኛ ባትሆኑ እንኳን ማንን ተመክታችሁ መሞት እንዳለባችሁ እርግጠኛ መሆን አለባችሁ። እኔ እንቅልፌን ስተኛ ልሙት አልሙት ልነሳ አላውቅም። ስለዚህ አላህን ይዤ ነው የምተኛው። አላህ አንተ ታውቃለህ፣ ኢንሻአላህ በቃ አንተ አለህኝ እንደምሆኖ ታደርገኛለህ ብዬ ተኛለሁ። እና ሰው እንደዚህ መሆን አለበት። የሚመካው ነገር ያስፈልገዋል። እዚህ ዛሬ ጤነኛ ስለሆነ ስለተንቀሳቀስን የተወሰኑ ነገሮች ስለተሟሉ ያንን ነገር መርሳት የለብንም። እዛ ያለው ነገር እንዲቀላል አይደለም። ወላሂ እኛ አይተነው ራሱ አይደለም፣ ሰምተነውም አይደለም። ትንሹ ነገር በጨረፍታ አይተነው ራሱ ትንሽ ይከብዳል። በጣም ነው የሚከብደው ማለት ነው። ስለዚህ ከዛ ነገር አንጻር ሰው የሚድንበትን መንገድ አጥብቆ መያዝ አለበት፣ የመጀመሪያው ነገር ማለት ነው። ከዛ የሰው ልጅ የሚድንበትን ነገር አጥብቆ ከያዘ በኋላ ምን ማድረግ አለበት? ያ ዳንኩበት ብሎ ባሰበው እምነት ውስጥ ሲመላለስ መሬት ላይ የወረደ ህይወት ሊኖሩ ያስፈልጋል። እኔ ሃይማኖተኛ ሆኜ ዱርዬ መሆን ከሆነ ቢቀርብኝስ? ለምን ድራማ እሰራለሁ? ኧረ ባልታወቅስ፣ ፌመስ ባልሆንስ? ምክንያቱም እኔ በሰው ዘንድ ከፍ ከፍ ከምንል በፈጣሪ ዘንድ ከፍ ከፍ ያለንና የተወደድን ብንሆን ለእኛም ጥቅም ነው፣ እሱም ነው የሚበጀን ወላሂ ማለት ነው። እና አሁን ለምሳሌ ሰዎች ይዋሻሉና ሰዎች ሲዋሹ ሰውን ሊዋሹ ይችላሉ፣ ግን አምላክን አይዋሹ። ሰዎች ሰዎችን ዋሽተው ሲታወቅባቸው ይጨናነቃሉ፣ እንደ ዋሾት እኮ አወቀብኝ ብሎ ማለት ነው። እኛ ግን ዋሽተን አምላክ ላወቀብን ነገር ግን ሼም አይዘንም፣ ምንም አይመስለንም። እና አምላክን ከመዋሸት ይልቅ ሰውን መዋሸት ያሳፍረናል። በጣም እኮ የሚገርም ነገር። ከአምላክ ይልቅ ለሰው ነገር የተጠነቀቅነን ያጎበደድነን፣ በቃ እዚህ ነገር ውስጥ የተርመጠመጥን። አላህ ከዚህ ያወጣል። እና እኔ ስለ ጉዳይዲያ የምናገረው ጉዳይዲያን ማቀውን ያላቀዋለሁ። እኔ ፐርሰናል ማይ ኦፒኒየን ዓለም ላይ ያለ ህዝብ ጠቅላላ ሰልሞ ሁላችንም በጀነት ብንገናኝ ደስ ይለኛል ወላሂ ማለት ነው። ከዛ ደግሞ ዝቅ ሲል ደግሞ እንትን የማውቃቸው ሰዎች ጉዳይዲያን ባቀው በመልክ ባየው ደስ ይለኛል። በመልክ በይኝ ምን አይነት ሰው እንደሆንኩ በይኝ ደስ ይለኛል። ያ ምኞት ነው። ከዛ ቤተሰቦች አሉ፣ የምንተዋወቅ ሰዎች አሉ። ስለዚህ እዚህኛ የተሰበሰብነው በጀነት ቀጠሮ አለን። በጀነት
ከሞትን በኋላ በቂያማ ቀን ተቀስቅሰን የምንገናኝባት ያቺ የቀን ቀጠሮ አለች፣ የጊዜ ቀጠሮ። ያቺን የቀጠሮ ቀን ለመተዋወስ ነው። ሁል ጊዜ እየሄድክ ነው እደውልለታለሁ ለስሚዘ እኔም እየሄድኩ ነው፣ አንተስ እየሄድክ ነው እለዋለሁ። አዎ እኔ ቀጥተኛውን መንገድ ይዤ እየሄድኩ ነው ይለኛል። እኔም እየሄድኩ ነው እለዋለሁ። ከዛ ለአቡ ሰይብ ደግሞ እየሄድክ ነው፣ እኔም እየመጣሁ ነው፣ እንገናኛለን አለዋለሁ። አዎ በቃ ስደርስ እንገናኛለን። ፈቲ እየደረስሽ ነው እላታለሁ። አዎ እኔ እየሄድኩ ነው፣ እዛ ስንደርስ እዛ እንገናኛለን እንባባላለን። ሁል ጊዜ እንተዋወሳለን፣ ሁል ጊዜ ማለት ነው። ወደ ሌላ መንገድ የሚሄዱ ሰዎች ሳሉ ወደዛ አትሂዱ፣ ይሄ ነው ቀጥተኛው መንገድ፣ ኑ ከኛ ጋር ሂዱ። የተሳፈርንበት ባስም ካለ ኑ ባሱ አይሞላም፣ ኑ ከኛ ጋር አብረን እንሂድ፣ አትከፍሉም፣ እመኑን፣ ጥሩ ነገር ታገኛላችሁ። እየተበረታተን ይህን ቀጥተኛውን መንገድ ይዘን የቀጠሯችን ቀን ቦታ ጋር እንደርስና እንገናኛለን፣ እንባባላለን። ይሄ ነው በቃ እዚህ ያሰባሰበን ነገር ትልቁ ነጥብ ማለት ነው። ግን በዚህ እሳቤ ውስጥ ተሰብስበን ሳለን በጣም ብልሹ የሆነ አስተሳሰብ ያላቸው ከኛ ጋር ተቀላቅለው የሚንቀሳቀሱ ሰዎች አሉ። ይሄ ስም የማግኘት በነገራችን ላይ አንድ የሰው ልጅ የሚፈልገውን ነገር ከእኔም ጭምር ነው የምነግራቸው። አንደኛ መባል እንወዳለን። አንደኛ ሲባል ወይኔ ስታምር፣ አንደኛ ኮነ፣ ቆንጆ ኮነክ፣ እንደዚህ ኮነ ስንባል እንዴት ደስ እንደሚለን። ከዛ ሲወራ ደግሞ ስለኛ ጃቢር እኮ እንደዚህ ነው በስማምሱ ስንወድ ወላሂ እኔም ጭምር ይሄን የሚጠላ ሰው የለም። እንደገና ደግሞ ጭንቅላታችን አብዛኛው አብሶ እዚህ ስዴስ ላይ ጭንቅላታችን ይሄ መፈመስን በመፈለግ ጭንቅላታችን በባርነት ውስጥ ነው ያለው። ሰው ባገኘው አጋጣሚ ማድረግ ያለበትን ነገር አድርጎ መፈመስ ይፈልጋል። እና በቃ ማድረግ ያለብን ነገር ሌላ፣ እያደረግን ያለው ነገር ሌላ ማለት ነው። እና ምንድን ነው ከወዲሁ የሚበጀውን ከሚፋጀው አውቀን ለራሳችን ብለን ለማንም ብለን አይደለም። እኔ የትኛውንም የሙስሊም ላይክ ጥርቅም ለመሙላት ወይ ለማሻሻል አይደለም የሰለምኩት። እኔ ገብቶኝ ነው ወላሂ። እኔ ጉድ አይዲያ እመነኝ አትመነኝ ማለት ነው። እኔ ስሰልም የሚገርም ተአምራዊ አሰላለም ነው የሰለምኩት። ባጭሩ እነግርሃለሁ። እኔ የሰለምኩት የመጀመሪያ ቀን እና ምንድን ነው የሆነው በጣም የሚገርመው ነገር እኔ እስልምናን አክቹዋሊ እኔ ወደ ቲክቶክም ስመጣ እስልምናን እንዳልቀበል ያደረገኝ እኔ ስለ አላህ በደንብ አውቃለሁ። ስለ እስልምናን በደንብ አውቅ ነበር ማለት ማወቂያ። እኔ ወደ ቲክቶክ መጥቼ ስለ እስልምና ያወቅኩት የተለየ ነገር የለም። ምናልባት ስለ ነቢዩ መሐመድ እና አንዳንድ ነገሮችን አውቄያለሁ። እና ልጁ ምን አለኝ፣ ለምንድን ነው የማሰልመው ሲለኝ፣ አይ እኔ በነቢዩ መሐመድ ነብይነት አላምንም አልኩት። ለምንድን ነው የማታምነው ሲለኝ፣ በቃ እኔ እንጃ አልኩት። ከዛ እሺ አንድ ጥያቄ ልጠይቅህ አለኝ። እስልምና ሃይማኖት ይመቻል አለኝ። እንዲያው በጣም ነው የሚመቸኝ አልኩት። ከዛ ምን አለኝ፣ እስቲ ኤግዛምፕል ልጠይቅህ አለኝ። ከዛ እሺ አልኩት። የሆነ የሸንኮራ ጭማቂ ቤት ገባክና አለኝ፣ ሸንኮራ ጭማቂ አዘዝክ። ከዛ ሸንኮራ ጭማቂውን ጠጣከውና ወደድከው አለኝ። እሺ አልኩት። ስለዚህ የሸንኮራውን ጭማቂ ከጠጣከው ከወደድከው በኋላ ይህ የሸንኮራውን ጭማቂ የጨመቀውን ሰው ጥሩ ጁስ አዘጋጅነ ብሎ አለማመኑ አይከብድም ወይ አለኝ። እንዲህ ነው ያለኝ። እንዴማ ሼም ነው ማመን አለብኝ አለ። በነቢዩ መሐመድ በኩል ለእኛ ከአላህ የተገለጠውን ግልጠተ መለኮት ወደከው ተስማምቶክ እንከን አተለት። እንዴት ነው ይህን ግልጠተ መለኮት ይዘውን የመጡትን ሰውዬ መቀበል ያቃተህ አለኝ። ጸጥ ነው ያልኩት። ጸጥ ማለት ነው። ምንም አላልኩም። ከዛ በሉን ውጣ ብዬ ስቄ እነ ፍፄም እንደተገኙ አውቀዋል። ከዛ በቃ ከራስ ጋር ትግል ጀመርኩኝ። የመጀመሪያው ቀን እኔ የምወዳቸው ሙስሊም ጓደኞች አሉኝ። ግድጅ ጩጬ እያለሁ ስለ እስልምና የተወሰነ ትምህርት ቤተሰቦቹን በጣም ነው የምወዳቸው። ሌሊት ላይ ነው ተኝቼ ሻሃዳ እያስኳየው ማለት ነው። ሻሃዳ ጓደኛ ያለ የጓደኛ አባት ነው እና በል ሻሃዳ ያዝ ብሎኝ ሻሃዳ እያስያዘኝ እኔ ሻሃዳ ሲያሳይ በጣም ነው ውስጥ የሚነካው። በጣም ማለት ነው በቃ የሆነ አለው ስሜት እኔ ምን እንደሆነ አላውቅም። እና የዛን ቀን አለቀስኩኝ። ከዛ ደነገጥኩና ተነሳሁ። በተነሳሁበት ቅጽበት ፊቴ ላይ እምባ ነበር። ዛሬ ነገር እንዴት ነው ምናምን ብዬ ከዛ ሌሊቱን እንትን አልኩኝ። እንትን ጊታር አጠና ነበርና ጊታር እያጠናው አነገውና ጠዋት
ወደ ስራ ሄድኩኝ እና ይሄ ነገር የሆነው አይ ቲንክ ሰኞ ዕለት ነው። ከዛ ሮብ ዕለት ድጋሚ እንደዚህ ሆነ። ሮብ ዕለት እንዲሁ ማታ ተኝቼ ይሄ ሰውዬ ሻሃዳ እያስያዘኝ አየሁ። አለቀስኩ። አሁንም ተነሳው ደንግጬ በቃ እየሳኩ አሁንም ተመሳሳይ ነገር ሄደ። ከዛ አርብ ዕለታ ነው አንድ ራስታ ጓደኛለኝ አይ ቲንክ ሐሚድ ይባላል እና ረጅም ራስታ ነው ያለው። እንዴት ነው ግን መስጊድ የምገባው ስለው እኔ ማንንም አልሰማም ማንንም አላናግርም አለኝ። ገብቼ ሰላቴን እሰግድና አለ መስጂድ ጋር የሆነች ጥግ ቦታ ተቀምጬ በቃ የሆነ ቫይብ አለው ሜዲቴት አድርጌ ምናምን እወጣለሁ ምናምን አለኝ። ግን ማንም ሰው አይነካኝም ምናምን ነገር አለኝ እና ስለ እኔም ስለ አንተም እኮ ቆየህብኝ እኔ እንዲህ የምትቆይ አይመስለኝም ምናምን ይሄ ሰው ያሟል ምንድን ነው ተደራረቡብኝ አልኩኝ። ከዛ አርብ ዕለታ እንዲሁ ሌሊት ተኝቼ በቃ ሻሃዳ ሲያዘኝ ሻሃዳውን እያልኩኝ አሁንም አለቀስኩ ፊቴ ላይም ባገኘው። ከዛ ቅዳሜ ጠዋት ነው ቀኑን ሙሉ ሲጨቃጨቁ አልኩኝ። 9 ሰዓት ላይ ነው ለታላቁ አብርሃም ደወልኩለት። አይ በቃ ሻሃዳ መያዝ አለብኝ ማለት እስልምናን ላለመቀበል አዳምና ሔዋን ከጀነት ሲወጡ ጫማ አድርገው ነበረ ወይስ ጫማ አላደረጉም ነበረ የሚል ጥያቄ ነው መጠየቅ የቀረኝ። ጥያቄ አጥቼ ማለት ነው። አይ በቃ ይህን ያህል እንትን መሆን የለብኝም በቃ ሻሃዳ መያዝ አለብኝ ብዬ ደወልኩለት ለታላቁ እና ስደውልለት እሱ ታላቁ ወይ ደግሞ ተኮላ ነው የሚለኝ ተኬ ይለኛል። ከዛ ታላቁ እንዴት ነው ምናምን ስለው አይገርምህም አሁን ልደውልልህ እያሰብኩኝ ደወልክ ምናምን ነገር አለኝ። ከዛ ምን ነው በሰላም ስለው አረ ታላቁ በቃ በህይወት አትቀልድ ሻሃዳ ያዝ አለኝ። ወላሂ ነው የምላችሁ እኔ አልምልም እንዴ እኔ እኮ ሻሃዳ አሲዘኝ ልልክ ነው የደወልኩልህ ስለው አላመንም፣ ተንቀጠቀጠ። ከዛ እስቲ ማርያምን በል እግዚአብሔርን በል አለኝ ማለት እና ስሙም እንዲህ ያስቅ ነበረ እና አላመንም። ከዛ አይ ወላሂ የምሬ ነው ሻሃዳ ሲዝኝ ሻሃዳ መያዝ በቃ ፈልጋለሁ አልኩት። ከዛ እሱም አላመንም። በቃ ቆይ ምን ላድርግ ቆይ ኡስታዝ ጋር ልደውል ሲለኝ ቶሎ አሲዘኝ ሀሳቤን እንዳልቀየር አልኩት። ከዛ ቆይ እሺ ቆይ በቃ እንትና ጋር ደውዬ ያሲዛል ብሎ እሱ ራሱ እንትና ያለው ራሱ ማን እንደሆነ ስልኩን ዘጋው ማለት ነው። በዘጋው ቅጽበት መልሶ ደወለ። ከዛ ምን እሺ ምናምን ስለው እንዴ መንገድ ላይ ነው ያለሁትና ምን ፈራው መሰለህ አለኝ። ሻሃዳ ሳላሲዝክ የሆነ ነገር ብትሆንስ በልና ሻሃዳን ያዛለኝ። ከዛ ሻሃዴን ያዝኩኝ ማለት ነው። እና ይሄ ነው ሻሃዴን ያዝኩበት ቅጽበት። እና ከዚህ ሌላ በጣም እስልምናን እንድቀበል ያደረጉኝ ሚሊየን ምናልባት ወደ 13 ዓመት ባለ ጆርኒ ውስጥ ያሉ በጣም ብዙ ነገሮች አሉና እስልምናን እንዲይዝበት ያደረገኝ ማለት የመጨረሻ እኔ ወደ እስልምና ስገባ የነበረው ፍትጊያ ይሄ ነበርና ይሶ ሚራክል ማለት ነው። በጣም በቃ ያስገርም ነበርና በነገራችን ላይ ይሄ ነገር ማንም ሰው ጋር እኔ አይዶማኝ እንደዚህ አሁን 598 ሰው አለ ለአንድ ሰው ስሜት ባይሰጠውና ለአንድ ሰው እውነት ባይመስለው አይዶን ማይንድ ይሄ በእኔና በአምላኬ መካከል ያለች ሀቅ ናት። በእኔና በአምላኬ መካከል ያለች እውነት ናት። አምላኬ ነው የሚጠይቀኝ ከዋሻው እውነትም ከሆነ ከአምላኬ ጋር ነው የሚጨርሰው። እና ይሄ ነበረ። በጣም ያስገርማል። በጣም ያስገርማል። እኔ የሰለምኩት 4 ሚስት ለማግባት ወይ ደግሞ የነቢዩ መሐመድ የጋብቻ ህይወትን ወይ የነቢዩ መሐመድ ስብና ላይ ልሟገት አይደለም የሰለምኩት። እኔ የሰለምኩት ሰማይን ምድርን ለብቻው የፈጠረ በምንነቱም በማንነቱም አንድ አምላክ የሆነ አላህ የሚባል አምላክ አለ። ጥራት የተገባው በፈጣሪነቱ ላይ ፍጡርነት የሌለበት፣ በሀያልነቱ ላይ አለቃነት የሌለበት አለቃ የሌለበት፣ በጠባቂነቱ ላይ እንቅልፍ የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በአንድነቱ ላይ ሁለትነት የሌለበት የተብቃቃ ሩህሩህ የሆነ ሁሉን አድራጊ የሆነ እንጂ ተደራጊ ያልሆነ ሁሉን አስኳኝ የሆነ እንጂ ሆኝ ያልሆነ እሱን አምላክ በብቸኝነት ልገዛው ሰለምኩኝ። የዛን ቀን ወሰንኩኝ። አላህን ከያዝኩኝ አልኩኝ ምንም ነገር አልሆንም አልኩኝ። አላህን በመያዛችሁ ምናልባት በምድር ዱንያ ላይ ስጋ የሆኑ ነገሮች ልታጡ ትችላላችሁ። አላህን የያዘ ሰው ግን ዘላለሙ ያማረ ነው። አላህን የያዘ ግን ሞቱ ለህይወት ነው። አላህን ይዛችሁ ብትሞቱ ሞታችሁ ለህይወት ነው። እንደዛ ስለሆነ ሰልመናል። እንደዛም ስለሆነ ሰው እስልምና ላይ ቆይቷል። አንድ ሃይማኖት የለም
ለአንድ አምላክ በቀን 5 እየሰገደ እያጎበደደ የሚውል አንድ ሃይማኖት የለም። እሱም እስልምና ብቻና ብቻ ነው። በቀን 5 ከምንም ነገር በላይ አስበልጦ ይህን አምላክ ይሰግድለታል፣ ይገዛለታል፣ ያጎበድድለታል። በአላህ ሙስሊሞች ድርድር አያውቁ። አላህን መጀመሪያ ያደረገ ፈጣሪውን መጀመሪያ ያደረገ ሙስሊም ብቻ ነው። ዓለም ላይ ለሴጣን የማይመች ዲን እስልምና ነው። መቼም አይመችም። ከስር ነው ቆርጦ የሚጥለው። አያስታምመውም ሁላ ማለት ነው። እና ሁላችንንም አላህ ይጠብቀን፣ ሁላችንንም ማለት ነው። ሀሳባችን ምንም አይደለም። ሀሳባችን አላህን እየተገነዛን ጀነት መውረስ፣ ጀነት ወርሰን ደግሞ በሰላም በፍቅር በደስታ በጸጋ ለዘላለም መኖር፣ አላህን እየተገዛን ያለ ጭንቅ ያለ ፍርሃት እንደዛ እያደረግን ለዘላለም መኖር። ይሄ ነው በቃ ሀሳባችን። ሌላ ምንም ሀሳብ የለንም፣ ምንም ማለት ነው። እና አልሐምዱሊላሂ ረቢል ዓለሚን አላህ ይሰማናል፣ ያየናል። በጣም እርግጠኛ ነኝ አላህ እንዲህ እንዳለን እንዲህ እንደተሰበሰብን ከቁጥር ቀንሰክ ሳይሆን ከቁጥር አብዝተህን አደጋግፈህን አቻችለህን ሞታችንን በእስልምና ላይ አድርጎ ንግግራችንን፣ እርምጃችንን፣ ድርጊታችንን ሁሉ ለወገኖቻችን የተሳሳተ የጠመመ መንገድ ማያ ሳይሆን ትክክለኛውን ቀጥተኛውን መንገድ እንዲያዩ ሰበብ አድርገን እንዲህ እንዳዋደድከን እንዲህ እንዳፋቀርከን እኔ እንጃ እንዲሁ እንደተዋደድን እንዲሁ እንደተፋቀረን በጀነት ይሰብስበን። አልሐምዱሊላሂ ረቢል ዓለሚን። ክብር ምስጋና ለዓለማቱ ጌታ ሰማይን ምድርን ብቻውን ለፈጠረው ያ ለመጨረሻው ቀን ለዛች ለፍርዷ ቀን ባለቤት ለሆነው ጥራት ለተገባው ማለት ነው ብቻውን ለሆነው ሩህሩ አዛኝ ለሆነው ወዳድ ለሆነው ማለት ነው ምስጋና ይገባዋል። ይሄ የዓለማቱ ጌታ ምድር ላይ ካሉ ሰዎች ያልተቆጣባቸው አሉ፣ ደስ የተሰኘባቸው በሱ መንገድ እየተመላለሱ ያሉ። ከነሱ ውስጥ እኛንም ያደርገን፣ ከነሱ ውስጥ እኛንም ያቆየን፣ ከሆነ ያቆየን፣ ቀጥተኛውን መንገድ ሁል ጊዜ ይምራን እስከምንደርስ ድረስ፣ እስከ መጨረሻው ቀን ያቺ የቀጠሮ ሰዓት ላይ እስከምንደርስ ድረስ፣ እስከዛ እስከምንደርስ ድረስ አላህ እንግዲህ አቻችሎ አፋቅሮ እስከዛ ድረስ ያብቃን ነው የምንለው። እና አልሐምዱሊላህ እኔ ምን እንደምል አላውቅም። ወላሂ በሞት እራሱ አይቆጨኝም። አሁን ምናልባት ሞች የሚጎልባቸው ሰዎች ካሉ እንጂ ወላሂ በቃ መሞትና እዛው ጀነት መግባት ነው የታባቱ። እና ይሄ ነው ያለው ነገር። ስለ አላህ አንድ ነገር ማወቅ ያለባቸው ወገኖቻችን፣ አላህ ያለውን ፍቅር፣ ያለውን ሩህሩህነት፣ ያለውን አዛኝነት ለማሳየት ለመግለጽ ወርዶ ያንተ የቆሎ ጓደኛ አይሆንም። ኔቨር። አላህ አምላክነቱን ለማሳየት፣ ሩህሩህነቱን ለማሳየት፣ ሁሉን ቻይነቱን ለማሳየት መጥቶ የእናንተ የቤት ሰራተኛ አይሆንም፣ ጀለስክ አይሆንም። አላህ ከነዚህ ሁሉ ነገሮች የጠራ ነው። ጥራት የተገባው ነው ስንል ከነዚህ ሁሉ ነገሮች የጠራ ነው፣ ከፍ ያለ ነው። በምንም ምሳሌ የማይገለጥ በምንም ማለት ነው የማይገለጥ በምንም የማይመሰል ነው። አላህ ለአንተ ቅርብ ለመሆን ወንድም ሆኖ እናንተ ቤት አይመጣም፣ ወይ ከእናትህ አይወለድም፣ ወይ ከሆነ ሴት ወንድ ልጅ ሆኖ አይወለድም፣ ወይ ሴት ልጅ ሆኖ አይወለድም። ኔቨር። አላህ ከነዚህ ሁሉ ነገሮች የጠራ ነው። ከነዚህ ሁሉ ነገሮች አላህ ለእኛ ቅርብ መሆኑን ለመግለጥ የእናንተ ትምህርት ቤት ባዮሎጂ አስተማሪ ሆኖ አይመጣም። ኔቨር። አላህ ራሱን በሶስት አይነት መንገድ ይገልጣል። አንድ በራእይ፣ ሁለት ከግርዶሽ ጀርባ በድምፅ፣ ሶስት በመላእክቶች። አላህ ይሄ ነው በቃ። አላህ ሚስጥር ነው፣ በምንም አይመሰልም፣ በምንም ማለት ነው። እንደዚህ አይነት ጥርት ያለ በማንም የማይመሰል አምላክ እያመለክን ስለሆነ አልሐምዱሊላህ
አልሐምዱሊላህ። ኧረ ስለ አላህ ምን ቢወራ ምን ይበቃል? እውነት አውርተን አንጨርሰውም። አውርተን ለእሱ ያለውን ነገር አንሞላውም። አውርተን ስለ አላህ ካለን ነገር ላይ አውርተን አናጎለውም። ገና በጣም ብዙ አለ፣ ያልተወራ ያልተነገረ ያልታወቀ በጣም ብዙ አለ። እና ምንኛ መታደል ነው ሙስሊም መሆን። ወላሂ በቃ ደስ ሲል በጣም ነው ደስ የሚለው። ወላሂ እኔ ሰዎችን ለመሳብ አይደለም። እኔ አንዳችሁን ባትሰሙኝን አይመለከተኝም። በቃ ከአላህ ጋችን ሀቅ እወራረዳታለሁ። የዛን ቀን እየሰከስክ ነበረ ይበለኝ። ወላሂ አልሐምዱሊላህ ሙስሊም ላደረገን ለዓለማቱ ጌታና ጉዳይ ዲያን እንጃ እኔ አላመንኩም እስካሁን አይሩ ነው። ግን በቃ አልሐምዱሊላህ አላህ እንግዲህ ሂዳውን ይስጥክ። እንግዲህ ስለ እስልምና በደንብ የምትረዳ የምታውቅበት ያርግክ። እንደዛ ነው ምልክ። ሌላ ምንም ምልክ ነገር የለም። በእስልምና ሃይማኖት አንድ ያገኘሁትን ኮንሰፕት እናገርና ለወንድሞች እድል እሰጣለሁ። በሰው ልጅ ሶስት አይነት የመንፈሳዊ እድገት ሊሆን ይችላል ወይ ደግሞ እድገት አለ። አንደኛ እኔ የሚል ነው፣ ሁለተኛ እኛ የሚል ነው፣ ሶስተኛ ደግሞ እነሱ የሚል ነው። እኔ የሚለው የመንፈስ ወይ ደግሞ የእድገት ደረጃ በስጋም ቢሆን በመንፈስ ብትወስዱት ሁል ጊዜ እኔ የሚል ነው። መሰብሰብ፣ መቀበል፣ መውሰድ ነው። ስለ ሌሎቹ አያይም። ይሄ በሕፃን እያለን ከእናት ከአባቶቻችን መቀበል ነው። እነሱ አይመለከታቸው። እናቱ ተጠብሳ ትመጣለች። ልብስ አጥባ ተቸግራ የሰው ፊት አይታ ትመጣለች። አይመለከቱም። አዲዳስ ግዢልኝ ይላታል። አይመለከቱም። እንዴ እነሱ ውድ ትምህርት ቤት የተማሩ እኔን አታስተምርኝም እንዴ ይላታል። እሷ ተጨንቃ ተጠባ። ቤተሰቦች በቃ ጉዳቸው ይደፍጥጣችሁ። አይመለከቱም። በቃ ታመጣላችሁ ነው ጭው ማለት ነው። እኔነትን ብቻ የሚንከባከብ ማንነት አለ። አድጎ ራሱ አሁን እኔ አድጌ ራሱ እንደ ህፃን ከሆንኩኝ ስለ ሌሎች ሰዎች ሃይማኖት አይመለከተኝም። የእነሱን አንጓጥጣለሁ፣ የእነሱን እሰድባለሁ። ስለ ጓደኞች አይመለከተኝም። እያንዳንዱን ሰው በጥቅም ነው የሚይዘው። በጥቅም ካልተጠቀምኩበት በቃ አይጠቅመኝም። ይሄ ራዕይ የሌለው ሰው ባህሪ ምልክት ነው። ስለ ራሱ ብቻ ነው የሚያው። በቃ ራሱን ብቻ መንከባከብ፣ ራሱን ማሳደግ ብቻ ነው የሚያስበው። ስግብግብ ነው። ስለ ሌሎቹ ሀዘን፣ ስለ ሌሎቹ ጉዳት፣ ስለ ሌሎቹ መሰበር፣ ስለ ሌሎቹ መጉደል ምንም የሚያስበው ነገር የለም። የራሱንና የራሱን ብቻ ነው የሚያው። የራሱን ብቻ በቃ ሞላልኝ እንጂ የማን እሱ እየሳቀ ሴትን እያስለቀሰ ያሳድራል። ለአቅመ አዳምና ለአቅመ ሔዋን እንደደረሱ ደስ የሚሉ ጓደኛ ማቾችን ነው የሚመስለው። እኔ ጓደኛ ይኖረኛል፣ በቃ ከዛ ጓደኛ ጋር ነው ነገሮችን ለማስበው ማለት ነው። እኛ እኮ እንዲያርገን ምናምን ነገር እያለን ለእኛነታችን ነው የምናስበው። ቢያንስ ከእኔነት የተሻለ ነው። ግን እኛነት ውስጥም ደግሞ ያለው ችግር ምንድን ነው? እኛ ሁለታችን ሆነ ሌሎችን እኛም የሚሉትን ሁለቱን እናጠቃለን። ግን ከመጀመሪያው የተሻለ ሰው እኛ ብሎ ሲያስብ ጥሩ ነው። ይሄ ሁለተኛው ስቴፕ ነው። ሶስተኛው እና ነው መቼም ሰዎችን አታክ አታደርጉም። በቃ ለሰዎች በቃ መልካም መሬት ለመሆን ሁሉ የተጣደፋችሁ የምትሆኑት እና ከየትኛውም ነገር አላህ ደስ ሊሰኝበት የሚችለው በላጩ ነገር ይሄ ነው ብዬ ነው የማምነው። ወላሂ አላህ እኛን ሲፈጥረን ብዙ ጥቅም አለን። በነገራችን ላይ አላህን በመገዛት ውስጥ እኛ ለአላህ የምንጠቅመው ነገር የለም። አላህን ባለመገዛት ውስጥ ደግሞ ለአላህ የምናጎልበት ነገር የለም። ወላሂ ነው የምላችሁ ማለት ነው። ስናመልክም ለራሳችን ነው፣ ስንገዛም ለራሳችን ብለን ማለት ነው። አላህ አንድ የሚጠቀምበት ነገር የለም። ሶ ኢቨን አላህ እኛም በመፍጠርና ተገዙልኝ በማለት ውስጥ ራሱ ማለት ነው ለእኔ ያለው ነገር የለም፣ ለእነርሱ ነው። ለእኛም ያለው ነገር የለም። ምክንያቱም እኛ አላህን በማምለክና አላህን በመገዛት ውስጥ ከአላህ ጋር በጋራ የምንጠቀመው ነገር የለም። በፍጹም አንድ የሚጠቀመው ነገር የለም። እኔ ለአላህ ስለሰገድኩኝ አላህ ከእኔ ጋር በሼር የሚጠቀመው ነገር የለም። ለእኛ ለደስታ ለእኛ ለእርካታችን ነው እንጂ አንድ ነገር ተጠቅሞ አይደለም። እነዚህን ሶስት ነገሮች አይታችሁ ሩቅ አትሂዱ። አጠገባችሁ ካለች ሰዎች ጋር እነዚህ
ከነዚህ ከመንፈሳዊ እድገቶች ውስጥ የትኛው እድገት ውስጥ ነው ያለሁት ብላችሁ አስቡ። ከቤተሰብ ጀምሮ እህት አላችሁ፣ ወንድም አላችሁ፣ እናት አላችሁ፣ አባት አላችሁ፣ ጓደኛ አላችሁ። እንዲህ ቲክቶክ ላይ አብራችሁ የምታሳልፏቸው ሰዎች አሉ። ለእነሱ ሰዎች የትኛውን ሰው ነው የሆንኩት ብላችሁ አስቡ። በነገራችን ላይ ይህን ሁላ ነገር ስናገር ወይኔ ጃቢር ታድሎ ምን አይነት ህይወት ነው ያለው፣ ምን አይነት ስብና ነው ያለው ብላችሁ ልትገረሙ ትችላላችሁ። ግን እኔ ያወራሁትን አይነት ስብና የለኝም። ግን ያወራሁት አይነት ስብና ያወራሁት ስብና እንዳለኝ ይሄ ነገር እውነት እንደሆነ አውቄ እሱን ለመሆን እየታገልኩ ነው፣ እየተፍጨረጨርኩ ነው። ኢንሻላህ እንደ አላህ ፍቃድ ወይ ሩዋንም ወይ ግማሿንም ማሳክቼ አልፍ ይሆናል እና ይሄ ነገር በመሆንም ያኮራኛል። አላህ ደግሞ ከኛ ፍጹም ነገር አይፈልግም፣ ሀቅ ነው የሚፈልገው። ለአላህ ፍጹም ነገር እንሰጠዋለን ብላችሁ አትጋጋጡ። የማይሆን ነገር ውስጥ አትግቡ። ያላችሁን የአቅማችሁን ያ ሀቅ የሆነውን ነገር ግን ስጡት። በቃ አላህ ይህን ነው የሚፈልገው። አላህ ምን አለ በቁርአን ላይ? እኛ ነፍስን ከአቅሟ በላይ ጠያቂ አይደለንም አለ። በቃ የአቅማችሁ የሆነውን ነገር ያ ሀቅ ብላችሁ የምታስቡትን ነገር ስጡት ለአላህ ማለት ነው። ያ በቂ ነው። እና አልሐምዱሊላህ ረቢል ዓለሚን በድጋሚ በጣም ነው በቃ አይሩኑ ምን እንደተሰማኝ አላቅም። እና አልሐምዱሊላህ ሁላችንን ሞታችንን በእስልምና ላይ ያርግልን።